ለስራ የሚሄዱ ኢትዮጵያውያን ተገቢውን ስልጠና አግኝተው እንዲሄዱ ከ77 ያክል ኮሌጆች ጋር በጋራ እየተሰራ መሆኑን የስራና ክህሎት ሚኒስቴር ገልጿል። ተቋሙ ይህንን የገለጸው በውጭ ሀገር ስራ ስምሪት ዘርፍ ላይ ከተሰማሩ ኤጀንሲዎች ጋር ውይይት ባደረገበት ወቅት ሲሆን በውይይቱም ኤጀንሲዎች የመደራደር አቅማቸውን ከፍ ከማድረግ አኳያ ጠንክረው መስራት እንዳለባቸው ተጠቁሟል። ስልጠና በመውሰድ ወደ ውጭ ሀገራት የሚላኩ ዜጎችን በተመለከተ ስልጠናውን ይሰጣሉ ከተባሉ ኮሌጆች ጋር ሚኒስቴር መስሪያ ቤቱ በጋራ እየሰራና አስፈላጊውን ቅድመ ሁኔታ እያሟላ መሆኑንም አስታውቋል። እንደ አዲስ የለውጥ ሐሳብ ያዝነው የሰለጠነና በከፊል የሰለጠነ የሰው ኃይል መላክ ነው። ለቤት ውስጥ ስራ የሚሄደውም ሰው መሰረታዊ ክህሎት ይዞ መሄድ አለበት ማለት ነው። ዝም ብሎ ሄደው ብዙ ጊዜ ችግር ያጋጥማቸዋል። ስለዚህ ለዚህ የሚሆን ስርዓተ ስልጠና አዘጋጅተናል። ለዚህ የሚሆን የመምህራን ዝግጅት ወይም የአሰልጣኞች ዝግጅት አካሂደናል። ለዚህ የሚሆን በአገሪቱ ውስጥ ካሉ ኮሌጆች 77 የሚሆኑትን ለዚህ ስልጠና አዘጋጅተናል። የተወሰኑትን በቁሳቁስ ማሟላት ጀምረናል ማለት ነው። ስለዚህ ልጆቻችን ሲሄዱ ስልጠና ወስደው በስነ ልቦና ተዘጋጅተው በቂ ኦሪየንቴሽን የሚኖራቸዋል። መብታቸው ምንድነው? ግዴታቸው ምንድነው? ችግር ሲያጋጥማቸው ማንን ያገኛሉ? የት ያመለክታሉ? ምን ይጠብቃቸዋል? የሚሉ ጉዳዮች ላይ ተዘጋጅተው የሚሄዱበት ነው ማለት ነው የክህሎት ልማት ስራው። ሚኒስትሩ አክለውም ከስልጠናው ባሻገር በቴክኖሎጂ የተደገፈ የአሰራር ስርዓት እንደሚዘረጋ ጠቁመው ኤጀንሲዎቹም ይህንን የአሰራር ስርዓት ተከትለው እንዲሰሩና የሰለጠነ የሰው ኃይል ብቻ ወደ ውጭ ሀገራት እንዲልኩ ይደረጋል ሲሉ ገልጸዋል። በያዝነው የበጀት ዓመት 100 ሺህ ያህል የሰው ኃይል አሰልጥኖ የመላክ እቅድ መያዙንም ነው ያስታወቁት። የኤምባሲዎችን የኤጀንሲዎችንና የኛን የጋራ ትብብር በማጠናከር ቀደም ሲሉ ይታዩ የነበሩ ችግሮችን ለመቅረፍ ያለመ እንቅስቃሴ ነው እየተደረገ ያለው። ብዙ ነው እንግዲህ 100 ሺህ ነው ያቀድነው በበጀት ዓመቱ። ከዛ በላይ እንሄዳለን የሚል ዝግጅት ነው። አሁን ባለው ሁኔታ አዳዲስ የሚከፈቱ ገበያዎች አሉ በቅርቡ ይፋ የምናደርጋቸው። እነዛን ገበያዎች ተከትሎ ካቀድነው በላይ ወይም እቅዳችንን ከልሰን ተጨማሪ የሰው ኃይል እንልካለን ብለን እናስባለን። ከ100 ሺህ በላይ ፕሮባብሊ በእጥፍ እንሄዳለን ብለን ነው እያሰብን ያለነው። ሲስተሙ ራሱ ይሄንን ለማፋጠን የሚያስችል እድል ይፈጥራል ብለንም ስለምናምን